በተለይ በግብረ ሰዶሞች በተለይ እንደዚህ በእርኩሳን የሚባሉ ሰዎች እንግዲህ ዙሪያ ላይ ሴትም ወንድ የሚባል ነገር የለም። ፍርድ ከሆነ ለሁለቱም ትክክለኛና እውነተኛና ሐቀኛ ፍርድ መፈረድ አለበት። አይነት ልብስ የሚለብሱ ወጣቶችን ሰዎችን እንግዲህ ለቅማ እያስገባች ትገኛለች። ሙሴ ሰለሞን ኢዝ ባክ ጋይስ። የሙሴ አካውንት ሙሉ ለሙሉ ፐርማነንትሊ ባን ሆኗል፣ ተዘግቶበታል። ይሄ እንግዲህ በጣም የሚያሳዝን ዜና ነው። ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። እባካችሁን አዶናይን የምትወዱት የምታከብሩት ሰዎች እንደዚህ አይነት ቪዲዮ አትስሩ። እንደዚህ አይነት ቪዲዮ ከመስራት ራሳችሁን ቆጥቡ። እንደዚህ አይነት ደግሞ ቪዲዮ የሚሰሩ ሰዎችንም እባካችሁ ከልክሏቸው። ምክንያቱም አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ታስሯል፣ ጃኒም ታስራለች። በእነሱ ላይ እንግዲህ አዲስ ነገር አለ። እሱንም የምነግራችሁ ነገር ነው የሚሆነው። ደግሞ ሙሴ ሰለሞን ከእስር ቤት ተፈቷል። ከእስር ቤት ከተፈታ በኋላ እንግዲህ ያጋጠመው ችግር አለ። እሱንም የምነግራችሁ ነው የሚሆነው። በጋዜጠኛ ሶፎንያስ ዋሲሁን ጉዳይ ደግሞ አዲስ ነገር አለ እየተባለ ይገኛል። እሱስ ምንድነው? አብረን የምናየው ነገር ነው የሚሆነው። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ Okay, let's go. ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። ምክንያቱም ሰሞኑን እንግዲህ እንደምናስታውሰው በቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህል እንግዲህ ያፈነገጡ ልብሶች ለብሳችኋል ተብሎ በጣም ብዙ ቲክቶከሮች በጣም ብዙ ዩቲዩበሮች እንግዲህ እንደመታሰራቸው ወይ ደግሞ እንደታሰሩ ሁላችንም እናውቃለን። ዛሬ ደግሞ እንግዲህ ቲክቶከሩ አዶናይና ቲክቶከራ ሴቷ ጃኒ እስር ቤት ታስረዋል። ግን ለምን ደግሞ እንደታሰሩ እኔንም ጨምሮ ግን በጣም ብዙ ሰው አላወቀም። እስቲ ግን ዛሬ ግን የወጣ አዲስ መረጃ አለ። እሱን ቪዲዮ አሰምቻችሁ ከዛ በኋላ የኛንም ሐሳብ እናስቀምጥበትና ወደ ቀጣይ ቪዲዮ እናልፋለን። አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌደራል ፖሊስ አስታውቋል። የታሰረበት ምክንያት ምንድነው? አዶናይ እንግዲህ ከቲክቶክ ክሬቲቭ አዋርድ ጋር ከነ ዩቲዩበሩ ጃኒ ጋር ነበሩና ቀድሞ እንግዲህ ዩቲዩበሩ ጃኒ በዚህ ጉዳይ እንደታሰረ ሁላችንም እናውቃለንና ያው አዶናይም እንግዲህ ከጃኒ ጋር ስለታየና ከጃኒ ጋር ስለነበረ ያው የአዶናይም እጅም አለበት ተብሎ ስለታሰበ ነው። ፖሊስ ደግሞ የራሱ ምርመራ እንግዲህ አርግቶ ለቃቸዋል ብዬ ተስፋ አደርጋለሁ። ግን እንግዲህ ያው ምንም አላችሁ፣ ፈጣሪ በሰላም ያወጣችሁ። ፈጣሪ እንግዲህ በሰላምና በጤና ወደ ቤታችሁ ይመልሳችሁ። ወደ ቀጣይ ቪዲዮ። እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት፣ ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱ የካናዳ ዜግነት አለው። ስለዚህ እያስጠነቀቅን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት አዶናይ እስከነ ሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድሩ። በጣም ብዙ ሰዎች እንደዚህ እያሉ ይገኛሉ። አዶናይ ካልተፈታ ሰላማዊ ሰልፍ ነው የምንወጣው። አዶናይ ካልተፈታ ሄደን ኤምባሲ ነው የምንከሰው፣ ኤምባሲ ነው ሄደን የምንጮህ የሚል ኮሜንቶችንም ቪዲዮዎችንም በጣም ብዙ በተደጋጋሚ እያየው ነውና እባካችሁን አዶናይን የምትወዱት የምታከብሩት ሰዎች እንደዚህ አይነት ቪዲዮ አትስሩ። እንደዚህ አይነት ቪዲዮ ከመስራት ራሳችሁን ቆጥቡ። እንደዚህ አይነት ደግሞ ቪዲዮ የሚሰሩ ሰዎችንም እባካችሁ ከልክሏቸው። ምክንያቱም ፌደራል ፖሊስ ራሱ ያውቃል፣ የሚሰራውን ስራ የሚያደርገውን ነገር ራሱ ጠንቅቆ ያውቃል። ሙሉ ለሙሉ ስራውን ለፌደራል ፖሊስ ብተውለት ነው እንጂ የሚሻለው እንደዚህ አርጉ ብላችሁ ልጁንም ማይሆን ነገር ውስጥ እንዳከቱት። ምክንያቱም ከዚህ በፊትም እንግዲህ ጆን ዳንኤል ያው በህዝብ ድምጽ በህዝብ ጩኸት እንግዲህ ምን እንደሆነ ታውቃላችሁና እባካችሁን አሁንም ቢሆን እንደዚህ ያላችሁ ኮሜንት የምትጽፉ ሰዎች፣ እንደዚህ ያላችሁ እንግዲህ ቪዲዮ የምትሰሩ ሰዎች አዶናይ ኢትዮጵያ አይደለም የካናዳ ዜጋ ነው ያለው፣ እናንተ ደግሞ እሱ ማሰር አትችሉም ምናምን እያላችሁ እንግዲህ ቪዲዮ የምትሰሩ ሰዎች ቲክቶክ ክሬቲቭ አዋርድ ላይ እንግዲህ በዜግነቱ ምክንያት በጣም ብዙ ችግሮች እንደተፈጠሩበት ሁላ
ሁላችንም እናውቃለንና እባካችሁን ችግሩን አታባብሱበት፣ ነገርየውን ደግሞ ወደማይሆን ነገር እባካችሁን አትሰሩበት ብዬ እኔ እዚህ ጋር እንግዲህ የራሴ መልእክት በቀናነት መንገድ አስተላልፋለሁ። እናንተም እስኪ በዚህ ዙሪያ ያላችሁን ሐሳብ ኮሜንት ላይ እንግዲህ በደንብ ጻፉልኝ። ወደ ቀጣይ ቪዲዮ ሙሴ ሰለሞኒስ ባክ ጋይስ በአዲስ አካውንት በአዲስ ኢነርጂ ተመልሶ መጥቷል። ሙሴ የበፊቱን አካውንት መጠቀም ስለማይችል አዲስ አካውንት ከፍቷል። እሱንም ፎሎ እንድታደርጉ ጥሪ አቅርቦላችኋል። ሙሴ ሰለሞንን ሁላችንም እየገባን ፎሎ እናድርገው። አዲሱን አካውንቱን ሜንሽን አድርጌላችኋለሁ። ሁላችንም እየገባን ፎሎ እናድርገው። እንኳን ደህና መጣ ብላችሁ ኮሜንት ላይ የእንኳን ደህና መጣ መልእክታችሁን አስቀምጡለት። ሙሴ እንኳን ለቤት አበቃህ፣ እንኳን በሰላም ተመለስክ ማለት ፈልጋለሁኝ። ሁላችንም ፎሎ እናድርገው። ባይ እንግዲህ ተፈቷል። በጣም ደስ የሚል ነገር ነው። ከዚህ ፊት ያው በሳቢና በዜጎች እንግዲህ በህገወጥ ዝውውር ምናምን ተብሎ ተከሶ ያው ታስሮ ነበር። እንግዲህ ያው ጉዳዩ መንግስት አጣርቶ ያው ለቆታል። እንግዲህ አሁን በሰዓት ወጥቷልና አዲስ አካውንት ከፍቷል። እሱስ ምንድነው በጣም ያስገረመኝ እንግዲህ አዲስ አካውንቱ እንደከፈተ በሁለት ሰዓት ውስጥ ወደ 89000 ሰው ነው እንግዲህ ፎሎ ያደረገው። ይሄ እንግዲህ በጣም ደስ የሚል ነገር ነው። ልጁም የሰው ፍቅር እንዳለው የሚያሳይ ነገር ነውና ግን ከዛ በኋላ ከትንሽ ደቂቃዎች ግን በፊት ግን የሙሴ አካውንት ሙሉ ለሙሉ ፐርማነንትሊ ባን ሆኗል፣ ተዘግቶበታል። ይሄ እንግዲህ በጣም የሚያሳዝን ዜና ነው። የሙሴ ሰለሞን እንግዲህ አካውንት ከዚህ ፊት 1.9 ሚሊዮን ፎሎወር ነበሩ። እሱን በዚህ ሰዓት አሁን አክሰስ ማድረግ ወይ ደግሞ እሱን እንግዲህ በዚህ ሰዓት መጠቀም አይችልምና አዲስ አካውንቱንም መልሶ ባን ሆኖበታል። እንግዲህ በጣም ነው የሚያስገርመው። ይሄ ሶስተኛ አካውንቱ ነው ማን ባን ሆነበት ሶስተኛ አካውንቱ ነው። ያው እንግዲህ ምንም ማድረግ አይችልም። አሁንም የሰው ፍቅር ሳለው ልጁ መልሶ ከፍቶ ድጋሚ ይሳል ብዬ ተስፋ አደርጋለሁ። ሰሞኑን እንግዲህ ሁላችንም እንደምናውቀው በልብስ ዙሪያ በጣም ብዙ ሰው እየታሰረ በጣም ብዙ ሰው ወደ እስር ቤት እየገባ ይገኛል። እስካሁን ድረስ እንግዲህ ከ6 ከ7 ሰዎች በላይ በዚሁ በልብስ በአለባበስ ዙሪያ እስር ቤት ታስረዋል። ምክንያቱም ከኢትዮጵያ ባህልና ሃይማኖትም ያፈነገጠ አለባበሶችን በመልበስ ተብሎ በጣም ያስገረመኝ ዜና ይሄ ሳይሆን ይሄ ነገር በተለይ በልብስ መታሰር ኢትዮጵያ ውስጥ ብቻ አይደለም። እንግዲህ አፍጋኒስታን እንግዲህ ታሊባኖች እንደ ፒኪ ብላይንደር የሚባሉ እንግዲህ አለባበስ የሚለብሱ ሰዎችን ወይ ደግሞ የሚለብሱ ወጣቶችን አንድ በአንድ ለቅማ ወደ እስር ቤት እያስገባች ነውና እስኪ የሆነ ቪዲዮ ላሳያችሁ መጀመሪያ ታሊባን እንደዚህ አይነት ልብስ የሚለብሱ ወጣቶችን ሰዎችን እንግዲህ ለቅማ እያስገባች ትገኛለች። ይሄ ትንሽ በጣም የሚያስገርም ዜና ነው። ይሄ ነገር እንግዲህ ይሄ መንፈስ ያው ኢትዮጵያ ውስጥ ብቻ አይደለም ውጭ ሀገርም አፍጋኒስታን ጭምር ውስጥም እንግዲህ እየተካሄደ የሚገኝ ነገር ነው። የአፍጋኒስታን ባህል እንግዲህ ፈንጠቅ ብሎ ልብስ የሚለብሱትን ወጣቶችን ሰዎችን እንግዲህ አንድ በአንድ ለቅማ እየሰበሰበች ትገኛለች። ባይዘዌ ግን እንደዚህ አይነት ልብስ የሚለብሱ ፒኪ ብላይንደር የሚባለው እንግዲህ አለባበስ አለ አይደል? እንደዚህ አይነት ልብስ የሚለብሱ ይሄን አለባበስ እንግዲህ ኢትዮጵያ ውስጥ እንደሚለብሱ ስንቶቻችንን እንግዲህ የምናውቀው ኢትዮጵያ ውስጥ እንደዚህ አይነት እንግዲህ አለባበስ እየተለበሰ ይገኛልና እስኪ ይሄን ቪዲዮ ላሳያችሁና ከዛ በኋላ ኢትዮጵያ ውስጥም እንደዚህ አይነት ልብስ እንደሚለበስ ላሳያችሁ። እንዳያችሁት ነው። ይህ አለባበስ እንግዲህ ኢትዮጵያ ውስጥም በጣም አዘውትሮ የሚለብሱ ሰዎች አሉ። አሁን እንግዲህ ጊዜው ከፍቷል። ምክንያቱም በአለባበስ ዙሪያ በጣም ብዙ ሰዎች እየታሰሩ ስለሚገኙ እባካችሁ እናንተም ጥንቃቄ አርጉ ለማለት ያክል ነው። ምክንያቱም ጎመን በጤና ቁንጣንና ቡዲን አርገታ ብዙ ይሻላል በዚህ ሰዓት። ምክንያቱም በጣም ብዙ ሰዎች በአለባበሳቸው ምክንያት እየታሰሩ እየታፈሱ ይገኛሉ። እናንተም ጥንቃቄ አርጉ ለማለት ያክል ነው። ጋዜጠኛ ሶፎንያስ ዋሲሁን ጉዳይ እንግዲህ በጣም አነጋጋሪ የሆነ ጉዳይ ምንድነው? በጣም ብዙ ሰዎች እንግዲህ ስለሱ ሀሳባቸውን እየሰጡ ነው። ግማሹ ተሳስተው ነው፣ ግማሹ ይቅርታ ሊደረግለት ይገባል። አንዳንድ ሰዎች ደግሞ ወንድ ልጅ ነው ያጠፋል። ምክንያቱም ደግሞ በቃ ቤተክርስቲያን ወስደውት በሚያመልክበት እንግዲህ ቤተ እምነት ወስደውት ያው
ያው ጸበልም ሆነ ምንም ነገር ገዳም ሆነ ገብቶ እዛ ቢቆየና ሲሻለው ቢወጣ ይሻለ የሚሉ ሰዎችም አሉ። በጣም ብዙ ሰዎች ደግሞ ሰው አሳስቶት ነው እንጂ እሱ እንደዚህ የሚያደርግ ሰው አይደለም። በጣም ብዙ ሰው እንግዲህ ስለሱ እየተከራከሩለት ይገኛሉና በዚህ ዙሪያ እንግዲህ ጆርዲ በዛብህ በፌሚኒስት በታወቁ እንግዲህ በጣም አንድች ልጅ በጣም ተናዳና ስሜታዊ ሆና የሆነ ቪዲዮ ሰርታለችና እስኪ ዙ ቪዲዮ እናሰማችሁና ከዛ በኋላ ወደኛ ሀሳብ እንመጣበታለን። ኤግዛክትሊ አንዲት ሴት አጠፋቸው የተባለውን ጥፋት ወንድ ልጅ ሲያጠፋው ሰው እንዴት ሪያክት እንደሚያደርግ እስኪ በደንብ አስተውሉ። ትገደል፣ ትገረፍ፣ ትታሰር፣ አደባባይ ላይ አውጥተን አቃጥለን ንግደላት፣ ፌስቡክ ላይ ሁላ ሳይቀር የደቡብ ፍርድ የሚያስፈልገው በዚህ ሰዓት ነው። ግን ከናንተ መሀል ኃጢአት የሌለበት ድንጋይ ይወርውር ምናምን የሚለውን እንትን እየተጠቀሙ እኔ ከነ ኃጢአቴ ብለው ድንጋይ ይዘው ምናምን ሁላ ቆሙ ሰዎች ነበሩ። እና አሁን ግን እየሰማን ያለ ነው ወይ የወንድ ልጅ አምላክ ይድረስለት። የኔ ጌታ ምን ነክቶት ይሆን? በምን ለክፈውት ይሆን? እስኪ እንዴት አድርገው እንዳበላሹት ጠይቁት። እስኪ እርዳታ ይፈለግለት፣ ዶክተር ምናምን እንጸልይለት፣ ሁላችንም ተሰብስበን እንጸልይለት፣ እንድረስለት። በቃ አሁን ከጎኑ ሰው ነው የሚያስፈልገው። ቀኛ የሆነ ሰው ተነስቶበት ነው እንጂ ውሸት ነው ይሄንን እሱ አያረግም ምናምን ወገር ይገደል፣ ይቃጠል፣ ይሰቀል ምናምን የለም። አሪፍ ነው እኮ ፕሮግረስ አድርጋችሁም ሊሆን ይችላል። ተሻሽላችሁም አእምሯችሁ ትንሽ ሰልጠን ብሎም ሊሆን ይችላል። ምክንያቱም መግደል መውገር ምናምን መፍትሄ ሆኖ አያውቅም። ሲጀመር መብትም የላችሁም እንደዛ የማድረግ። እንደ ወንጀል ራሱ ቢፈጽም አንድን ሰው ይዛችሁ ለፖሊስ ጣቢያ ማስረከብ ነው እንጂ የምትችሉት በህጉ ራሱ መደብደብ ምናምን አትችሉም። መግደል፣ በድንጋይ መውገር ምናምን አትችሉም። የሌለበት ሀገር ስለሆናችሁ ነው እንደዛ አይነት ነገር ማድረግ የቻላችሁት። ያው ለእናንተም ለመንግስትም ለማንም ህግ የለም እዛ ሀገር ላይ። ህግ ያስጠይቃችኋል እንደዛ አይነት ነገር። ግን ከዛ ተነስታችሁ እዚህ መድረሳችሁ ጥሩ ነገር ነው ብዬ አስባለሁ። ትንሽ እየሰለጠናችሁ ነው፣ ነቃ እያላችሁ ነው ትንሽ የና ደብል ስታንዳርድ ግን አሜዚንግ በጣም ብዙ ነው የሚያሳየን። ስለዚህ እናንተ ችግራችሁ ከሴቶች ነው። በጆርዲ ሀሳብ እንግዲህ አንድ ቀንም ተስማምቼ አላውቅም። በዚህ ሀሳብ ወገን የምስማማ ይመስለኛል። ምክንያቱም ይሄ ያለችዋን ሀቅ አንዳንድ ጊዜ እንግዲህ እውነት ሲነገረን እሺ ብለን መቀበል አለብን ብዬ ነው የማስበው። ምክንያቱም እንደዚህ አይነት ድርጊት አሁን እሷ እንግዲህ ባለፈው አንድ ቪዲዮ ወጥቶባት ዩኒቨርሲቲ ውስጥ እንግዲህ ከሴቶች ጋር ስትላፋ የሚያሳይ ቪዲዮ እንግዲህ ወጥቶባት እኔንም ጨምሮ ላለማሸት እኔንም ጨምሮ በጣም ብዙ ቪዲዮ ሰርቼበታለሁ። በጣም ብዙ ሰው እንግዲህ በጣም ብዙ ነገር ነው ያላት። እሷም እንግዲህ እንዳለችው እኔም ያየሁት እንግዲህ ኮሜንት ነው። አጽያት የሌለበት ሰው እንግዲህ ይናገር ሲባል አንዱ እስከ ድንጋይ ይዞ እንግዲህ እስከ ኃጢአቴ እኔ እሷን እወግራታለሁ ገላታለሁ ምናምን ብሎ እንግዲህ ኮሜንት የሚጽፉ ሰዎች ነበሩ። እንደዛም ደግሞ ቪዲዮ ይሰሩ ሰዎች ነበሩና የሱ ሐሳብ እንግዲህ አይምሮ ትክክለኛ አይምሮ ጤነኛ የሆነ ሰው ይስማማበታል ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ጊዜ እውነት ሲነገር መቀበል አለብን ብዬ ነው የማስበው። ልጅቷን ወይ ስለምን ጠላት ልጅቷ ወይ ደግሞ ሐሳቧ ስለማይመቸን ብቻ የሷን ሐሳብ እንግዲህ አለመደገፍ አይቻልም። መጀመሪያ ይሄኛውን ያዙልኝና በእንደዚህ አይነት ዙሪያ በተለይ በግብረ ሰዶሞች በተለይ እንደዚህ በእርኩሳን የሚባሉ ሰዎች እንግዲህ ዙሪያ ላይ ሴትም ወንድ የሚባል ነገር የለም። ፍርድ ከሆነ ለሁለቱም ትክክለኛና እውነተኛና ሐቀኛ ፍርድ መፈረድ አለበት ብዬ ማስብ ሰው እንጂ ወንድ ስለሆነ ለየት ያለ ጥቅም ማግኘት ወይ ደግሞ ሌላ ሃይማኖት ውስጥ መደበቅ ወይ ደግሞ ህዝቡ ውስጥ መደበቅ ይችላል ማለት አይደለም። ሴት ደግሞ ስለሆነች ብቻ እንግዲህ ብዙ ነገር እሷ ላይ መድረስ አለበት ወይ ደግሞ ብዙ ነገር እሷ ላይ መሆን አለበት ሳይሆን ይሄን ነገር የሚያደርጉ ሰዎች ሁለቱም መወገዝ ሁለቱም እንግዲህ በጣም ትልቅ ተቃውሞ ሊደረግባቸው የሚገባ ኢትዮጵያ ውስጥ እንደዚህ አይነት ነገር እንደማይፈቀድ እንግዲህ ሁላችንም ስለምናቅ እንደዚህ አይነት ሰዎችን እንግዲህ መኖር የለባቸውም ብዬ ነው ማሰበው። ሴትም ሆነች ወንድም ሆነች ለሁለቱም ትክክለኛና እውነተኛና ሐቀኛ የሆነ ፍርጃ ወይ ደግሞ ፍርድን ማስተላለፍ አለብኝ ብዬ ነው ማሰበው። እስኪ እናንተ ለሴት ሲሆን ወይ ደግሞ ለወንድ ሲሆን የሚለያይ ፍርድ ይኑር ወይስ አይኑር? እስኪ ትክክለኛ የሆነ ሐሳባችሁን ኮሜንት ላይ ጻፉልኝ። ምክንያቱም ጆርዲን እንግዲህ የሆነች ቪዲዮ እሱንም እንግዲህ እርግጠኛ ባልሆንበት ነገር ላይ ነው እንግዲህ በጣም ብዙ ነገር ስትባል የነበረው የሶፎንያስ ግን ትክክለኛና እውነተኛ የሆነ መረጃ ተገኝቶበት የሷን ያክል ተቃውሞ አልቀረበበትም። ይሄ ደግሞ እውነት ነውና እስኪ እናንተ በጆርዲ ሐሳብ ተስማማላችሁ ወይስ አትስማሙ? ለወንድ ሲሆን ለየት ያለ ጥቅም ማግኘት አለበት ወንድየው ወይስ የለበትም? እስኪ ሐሳባችሁን ኮሜንት ላይ በደንብ አስፍሩልኝ። ካሁን ድረስ እንግዲህ ከኔ ጋር ከነበራችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። ቢያንስ ይሄ ቪዲዮ እንግዲህ 200 ላይክ ይገባዋል ብዬ ተስፋ አደርጋለሁ። አንድ የሚገርም የለማ ዩኒቨርሲቲ ተማሪ ጫንኩኛ ከዩኒቨርሲቲ ወደ ህይወት ፋና 50 ብር ልቀበለው። ከዛ ጨዋታ ጀመርና የሆነ ፋውንዴሽን የሚባል ትምህርት አለ አለኝ። ሲቪል ኢንጂነሪንግ ተማሪ ነኝ ያለ ህንዶች ናቸው ምናምኖች ናቸው አበሻዎች ናቸው ምናምን የሚያስተምሩት አለ።
40 ደፈንኩኝ አለ። እንዴት እንደዚህ ያመጣል ብሎ ፕሬዝዳንቱ ጋር ከሰሱኝ አለ። ሌላ ፈተና ካልተፈተነ ፕሬዝዳንቱ ቁጭ ባለበት ተፈተንኩኝ፣ አሁንም ደፈንኩኝ አለ። ተጨበጨበልኝ አለ። እና ይሄን ሰውዬ እኔ ትራንስፖርት እቀበላለሁ ባሊድና ደጋግመ ድበን አልኩትኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ አይነት ሰው ትተባበራላችሁ? እሺ። ዋው ዴም እንግዲህ ፈጣሪ ጨምሮ ጨማምሮ ይስጥህ። ፈጣሪ እንግዲህ ያሰብውን ያሳካል። እንዳንተ አይነት ሰዎችን እንግዲህ ፈጣሪ ያብዛልን። ያደረከው ነገር በጣም ቢገርም ነውና እስኪ ሁላችሁም ኮሜንት ስር እየገባችሁ አመስግኑልኝ፣ አክብሩልኝ፣ እንግዲህ ፍቅራችሁን ግለጹልኝ ለማለት ወዳለሁ። ለዛሬ ነበር ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦች ደግሞ እንግዲህ እንደተለመደው ላይክ ማድረጋችሁ እንዳትረሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። Okay, let's go.